የተዋጣለት ጠፈርተኛ ነው። በሀገሩ ከታላላቅ ጀግኖች ተርታ የሚመደብ የተሳካ ጉዞ ወደ ጠፈር ያለ ጥፍር ልብስ አድርጎ ዓለምን ባስደመመ በጥቂት ዓመታት ውስጥ ለሁለተኛ ጉዞ እየተዘጋጀ ነው። የአሁኑ ጉዞ ግን ሕይወቱን በጠፈር ላይ እንዲሁም በምድርም የመጨረሻው ሊያደርገው እንደሚችል አውቋል። ሊገድለው እንደሚችል እያወቀ ወደ ጠፈር መንኮራኩሩ ገባ። የሀገሩ መንግስት ሽንፈትን መቀበል ስለማይፈልግ የጠፈርተኛውን ሕይወት ሊቀጥፍ እንደሚችል እያወቀ ጉዞ እንዲካሄድ አዘዘ። ይህ በጠፈር ጉዞ ታሪክ ውስጥ ወደር ያልተገኘለት አሰቃቂ በሆነ የጠፈር አደጋ ስለሞተው ቭላድሚር ኮሞሮቭ አንጀት የሚበላ ታሪክ ነው። ኮሞሮቭ ጓደኛውን ዩሪ ጋጋሪን ከአደጋ ለመከላከልና አገሩ የሶቪየት ኅብረት የጣለችበትን ኃላፊነት ለመወጣት ሞትን የደፈረ ጀግና ነው። የኮሞሮቭ ታሪክ የጀግንነት የመከዳትና ልክ ያልተገኘለት የመስዋዕትነት ታሪክ ነው። ውድ ተመልካቾቻችን ዛሬ ወደ ሞት እንደሚወስደው እያወቀ ወደ ጠፈር መንኮራኩሩ ስለገባውና ከጠፈር ላይ ተፈጥፍጦ ስለሞተው ሰው ልናወሳችሁ ነው። ተከተሉን። እንደ አውሮፓውያን አቆጣጠር በ1960ዎቹ አሜሪካና የሶቪየት ኅብረት ቅጥ ያጣ ጠፈርን የማሰስና የመቆጣጠር ከፍተኛ ውድድር ውስጥ ነበሩ። በጠፈር ላይ ያለው እያንዳንዱ ስኬት የትኛው ሀገር የተሻለ እንደሆነ የሚያሳዩበት መንገድ ነበር። ሶቪየቶች የመጀመሪያውን ሳተላይት ስፑትኒክንና የመጀመሪያውን የሰው ልጅ ዩሪ ጋጋሪን ወደ ጠፈር ልከው ከዓለም ቀዳሚ ሆነው ነበር። ነገር ግን በ1960ዎቹ አጋማሽ አሜሪካ የሶቪየት ኅብረትን ዱካ በመከተል ወደ ጠፈር የተሳካ ጉዞ ማድረግ ቻለች። ሶቪየቶች ቀዳሚ ሆነው ለመቆየት አጥብቆ ስለሚፈልጉ የአሜሪካ ስኬት ያስጨንቃቸው ጀመር እና ለተሻለ ስኬት ዝግጅት ጀመሩ። የሶቪየት የጠፈር ፕሮግራም ሳይንስ ብቻ ሳይሆን ፖለቲካና ፕሮፓጋንዳ ነበር። እያንዳንዱ የጠፈር ተልዕኮ የሶቪየት ኅብረት ጠንካራ መስላ እንድትታይ ታቅዶ የሚሰራ ነበር። በተለይ በጊዜው ባላንጣቸው የነበረችው አሜሪካ ወደ ጠፈር የተሳካ ጉዞ በማድረግ ከሶቪየት ኅብረት ጋር እኩል ሆና ስለነበር ሶቪየቶች በብዙ እጥፍ በልጦ ለመታየት የተሻለ ነገር እያቀዱ ነበር። ይኸውም እንደ አውሮፓውያን አቆጣጠር በ1967 የሶቪየት ኅብረት መሪ የነበሩት ብሬጅኔቭ የኮሚኒስት አብዮት 50ኛ ዓመት በድምቀት ለማክበር የጠፈር ቴክኖሎጂን ለማሳየት አሰቡ። በዚሁ መሰረት ሲዩዝ 1 የተባለ የጠፈር መንኮራኩር ኮሞሮቭን ይዞ ወደ ምህዋር ይወነጨፋል። በማግስቱ ሲዩዝ 2 የተባለ ሁለተኛ መንኮራኩር ይወነጨፍና ከሲዩዝ 1 ጋር ይገናኛል። በመቀጠል ኮሞሮቭ ከሲዩዝ 1 በመውጣት ወደ ሁለተኛው ማለትም ወደ ሲዩዝ 2 ይገባል። ከዛ ሲዩዝ 2 ውስጥ ከሚገኙት 3 የጠፈር ተጓዦች መካከል ከአንዱ ጋር ቦታውን ይቀያየራል። ኮሞሮቭ እና ሌሎች የጠፈር ተጓዦች በሲዩዝ 2 ወደ ምድር ይመለሳሉ። ሶስተኛው የጠፈር ተጓዥ ደግሞ በሲዩዝ 1 ወደ ምድር ይመለሳል። ይህ ሁነት የሚሳካ ከሆነ በዓለም ቀዳሚ ያደርጋቸዋል። ከአሜሪካ ጋርም ያላቸው ርቀት የሚያሰፋ ይሆናል። በተለይ ደግሞ በአብዮታቸው 50 ዓመት ላይ መሆኑ የኮሙኒዝም የበላይነት ማሳያ ተደርጎ ሊታይ ይችላል። ነገር ግን የሲዩዝ የጠፈር መንኮራኩር ለበዓሉ እንዲደርስ በጥድፊያ በመሰራቱ በታቀደው ልክ ዝግጁ አልነበረም። መሐንዲሶች በመንኮራኩሩ ፓራሹትና በፀሐይ ፓኔሎች ላይ ያሉ ችግሮችን ጨምሮ ከ200 በላይ ችግሮችም በቅድመ ሙከራው ወቅት በማግኘታቸው ተልዕኮ በጣም አደገኛ ሊሆን እንደሚችል አስጠንቅቀዋል። የሶቪየት መሪዎች ግን ተልዕኮውን ለፖለቲካቸው ማድመቂያና ለፕሮፓጋንዳ የበላይነት አጥብቀው ይፈልጉት ስለነበር የባለሙያዎቻቸውን ማስጠንቀቂያ አልሰሙም። የጠፈርተኞቻቸውን ደህንነት ከማስጠበቅ ይልቅ ጠንካራ መስሎ መታየት ነበር የሚያስጨንቃቸው። የሲዩዝ 1 ተልዕኮ ሲታወጅ ኮሞሮቭ እንደ ዋና አብራሪ ሆኖ ተመርጦ ጋጋሪን ደግሞ ተጠባባቂ ሆነ። ቭላድሚር ኮሞሮቭ እና ወደ ጠፈር በመጓዝ የመጀመሪያ የሆነው ዩሪ ጋጋሪን የሥራ ባልደረቦች ብቻ አልነበሩም፣ በጣም የሚዋደዱና የልብ ጓደኛሞች ነበሩ። ሁለቱም የመጀመሪያ የሶቪየት ጠፈርተኞች ቡድን አካል ነበሩ። አብሮ ሰልጥነዋል እና በአስቸጋሪ ጊዜያት እርስ በእርሳቸው የሚደጋገፉ ነበሩ። ጋጋሪን በጠፈር ውስጥ የመጀመሪያው ሰውና ብሔራዊ ጀግና ቢሆንም ለጓደኞቹ በተለይ ለኮሞሮቭ ትሑትና ታማኝ ሆኖ ቆይቷል። ኮሞሮቭ በቴክኒካዊ ችሎታውና በተረጋጋ ስብዕናው ይታወቅ ነበር። እሱ የቡድኑ መሐንዲስ ነበር። ጓደኝነታቸው በመተማመንና በመከባበር ላይ የተመሠረተ ነው። ጋጋሪን በአንድ ወቅት እንዲህ ብሎ ነበር፣ ከኔ ጋር ወደማይታወቅ ስፍራ የሚበር ሰው ካስፈለገኝ ኮሞሮቭ ነው። እርሱ ከኛ ከሁላችን ጠንካራና ምርጡ ነው።
የሶዩዝ 1 መንኮራኩር ሙከራ በሚካሄድበት ወቅት የጠፈር መንኮራኩሩ ደህንነቱ ያልተጠበቀ መሆኑን ግልጽ ሆነ። ኮሞሮቭ እና ጋጋሪን ከመሐንዲሶች ጋር በመሆን ከ200 በላይ ችግሮችን አግኝተዋል። ኮሞሮቭ ከጠፈርተኝነት ባሻገር መሐንዲስ ስለነበር ተልእኮ በአደጋ የታጀበ እንደሆነ ያውቅ ነበር። ሁለቱ ጓደኛሞች መንኮራኩሩ ለበዓሉ በችኮላ ስለተዘጋጀ ጉዞ የሚደረግበት ቀን እንዲራዘም የኮሚኒስት ፓርቲ መሪዎችን ለማሳመን ብዙ ጥረዋል። ነገር ግን ሰሚ አላገኙም። በሶቪየት ኅብረት ማንኛውም የጠፈር ጉዞ ከመደረጉ በፊት የፓርቲ ኃላፊዎች ለፕሮቶኮል ከጠፈርተኞች ጋር ለይስሙላ ቃለ መጠይቅ ያደርጋሉ። ጓደኛሞቹ ኮሞሮቭ እና ጋጋሪን ይሄን ለፕሮቶኮል የሚደረግ ቃለ መጠይቅ በመጠቀም ጉዞ እንዲራዘም የፓርቲ ኃላፊዎችን ለማሳመን ጥረዋል። ነገር ግን እንዳሰቡት አልሆነላቸውም። ኮሞሮቭ ከመድረኩ ላይ ቆሞ የፓርቲ መሪዎችን ፊት ለፊት እያየ ሳይፈራ ጉዞ ቢደረግ ሊያስከትል የሚችለውን አደጋ ከባለሙያዎቹ ሪፖርት እየጠቀሰ ለማስረዳት ሞከረ። ኮሞሮቭ ጉዞውን ማድረግ ራስን ከማጥፋት ሙከራ የማይተናነስ ነው ብሎ ንግግሩን ጨረሰ። ነገር ግን በዝምታ ከተዋጡት ኃላፊዎች መካከል አንዱ የፓርቲ ከፍተኛ አባል ኮሞሮቭን አንተ ፈሪ ነህ እና አብዮቱ በአንተ ማፈር ይገባዋል አለው። ያለ ጠፍር ልብስ ወደ ጠፍር በመብረር ወደር ያልተገኘለት ኮሞሮቭ ፈሪ በመባሉ በጣም አዘነ እና ጉዞውን ከማድረግ ውጪ አማራጭ እንደሌለው ራሱን አሳመነ። ምክንያቱም ለመብረር ፈቃደኛ ካልሆነ ጋጋሪን ተጠባባቂ ስለሆነ ቦታውን ተክቶ እንደሚበር ሳይታለም የተፈታ ስለሆነ ትዕዛዙን በጸጋ ተቀበለ። ኮሞሮቭ በወቅቱ ለነበሩ ጓደኞቹ እንዲህ ብሎ ነበር። ከተልእኮው እተርፋለሁ ብዬ አላስብም። አልበርም ማለትም አልፈልግም። ምክንያቱም በእኔ ምትክ ጋጋሪን እንዲሞት መፍቀድ አልችልም። እሱ የማይደፈረውን በመድፈር ሀገሩን ያኮራ ጀግና ነው። ጋጋሪን ተልእኮውን ለማስቆም በሚችለው መንገድ ሁሉ ሞከረ። ለሶቪየት መሪዎች ስለ አደጋው አስጠንቅቆ የ10 ገጽ ደብዳቤ ጻፈ። የኮሚኒስት ፓርቲ አመራሮች ግን ማስጠንቀቂያውን ባላይ ያለፉት። የወቅቱ የሶቪየት መሪዎች ከጠፈርተኞች ሕይወት ይልቅ ከተልእኮ በኋላ ስለሚቀዳጁት ፕሮፓጋንዳ ብልጫ ነበር የሚጨነቁት። ጋጋሪን በዚህ ሳያበቃ ተልእኮ በሚካሄድበት ቀን ወደ ማስጀመሪያው ቦታ ሄዶ የሚመለከታቸውን ባለሥልጣናት ለማነጋገር ያደረገው ሙከራ አልተሳካም። ከዚያም ተስፋ በመቁረጥ የጠፈርተኛ ልብሱን ለብሶ ከጓደኛዬ ጋር ልብረርና የሚመጣውን ሁሉ ከእሱ ጋር ልቀበል በማለት አስቸገረ። ነገር ግን ከመንኮራኩሩ ማስወንጨፊያ አራቁት። በዕለቱ ጋጋሪን ከርቀት ሆኖ ኮሞሮቭ ወደ መንኮራኩሩ ሲገባ ሲመለከት የልብ ጓደኛው ሞቶበት ተገንዞ ወደ ሬሳ ሳጥን ሲገባ ያየ ይመስል ቁጭቱን ያዘሉ ትኩስ የእንባ ዘለላዎች ጉንጩን ያረሱት ጀመር። እናም አልቅሶ ከመሸኘት በስተቀር ምንም ማድረግ አልቻለም። የቁርጥ ቀን መጣች። የሶዩዝ 1 ተልእኮ ዝግጅት አልቆ መርሃ ግብሩ ተጀመረ። ኮሞሮቭ ወደ ቄራ እንደሚነዳ በሬ በጥሞና እየተራመደ ወደ መንኮራኩሩ አቀና። በወቅቱ የነበሩ ሰዎች ሁኔታውን ሲገልጹ ኮሞሮቭ ፊት ላይ ንዴትና ተስፋ መቁረጥ ይታይበት ነበር ብለዋል። ጉዞ ወደ ጠፍር አይቀሬ ነበርና ኮሞሮቭን ያሳፈረው ሶዩዝ 1 መንኮራኩር ከማስወንጨፊያው ተነስቶ ሰማዩን ሰንጥቆ ተምዘገዘገ። ከዛም ምድር ለቆ ወጣ። ነገር ግን ጉዞ እንደተጀመረ በሰዓታት ውስጥ ነገሮች በታቀደው መሰረት አልሄዱም። የተፈራው አልቀረም። ኮሞሮቭን ያሳፈረው መንኮራኩር ችግር ገጠመው። የመንኮራኩሩ ሶላር ፓኔል መከፈት ባለመቻሉ መንኮራኩሩ በቂ የኤሌክትሪክ ኃይል ማግኘት አልቻለም። በተጨማሪም የአሰሳ ስርዓት ወይም ናቪጌሽን ሲስተም በመሰበሩ ኮሞሮቭ መንኮራኩሩ ለመቆጣጠር ያደረገው ሙከራ አስቸጋሪ አድርጎታል። ኮሞሮቭ የምህንድስና እውቀቱን በመጠቀም ችግሮቹን ለማስተካከል ከአቅሙ በላይ ጥረዋል። ነገር ግን ችግሮቹ ከመቅለል ይልቅ የበለጠ እየባሱ ሄዱ። ምድር ላይ የነበሩት የሶቪየት መሪዎች ተልእኮው እየከሸፈ መሆኑን ሲገነዘቡ የሶዩዝ 2 ማስጀመር ሰረዙት። እናም ኮሞሮቭ መመለሻ ባለማግኘት ህዋ ላይ ብቻውን ያለ ታዳጊ ቀረ። በምህዋሩ ውስጥ በነበረበት ጊዜ ከመሬት ጋር የነበረው ግንኙነት ተቋረጠ። የማይበገረው ኮሞሮቭ በሕይወት እንደማይተርፍ እያወቀ ለ26 ሰዓታት የጠፍር መንኮራኩሩን ለመቆጣጠር ታግሏል። የጠፍር መንኮራኩሩን አቅጣጫ ወደ ፀሐይ ለማስተካከል ብቻ ለ5 ሰዓታት ታገለ። በምድር ዙሪያ 19 ጊዜ ከዞረ በኋላ በመጨረሻ አስተካከለውና ወደ ምድር ከባቢ አየር ተመለሰ። ነገር ግን ኮሞሮቭን ያሳፈረው ሶዩዝ 1 ወደ ምድር ከቁጥጥር ውጪ በሆነ ፍጥነት በመብረር መመለስ ሲጀምር በጣም መጥፎ ነገር ተከሰተ። የመንኮራኩሩ ኤሌክትሪክ ኃይል የሚይዘው ባትሪ ባዶ በመሆኑ ማረፊያውን ማዘግየት የሚችለው ዋናው ፓራሹት አልተከፈተም። ከዛ የከፋው ደግሞ
የመጠባበቂያ ፓራሹቱ በመንኮራኩሩ የውስጠኛው ክፍል ተጣብቆ መንኮራኩሩን ማቀዝቀዝ ባለመቻሉ በኤፕሪል 24 1967 የቭላዲሚር ኮሞሮቭ የጠፈር መንኮራኩር በሰዓት 80 ማይል በሆነ ፍጥነት በሩሲያ ገጠራማ ክፍል ውስጥ ተከሰከሰና ወዲያው በእሳት ጋየ። አደጋው በጣም ከፍተኛ ከመሆኑ የተነሳ የመንኮራኩሩ ካፕሱል ወይም የውጨኛው ክፍል በመደምሰሱ ኮሞሮቭ ወዲያውኑ በአሰቃቂ ሁኔታ ሞተ። የነፍስ አድን ቡድኑ ቦታው ላይ ሲደርስ የተበታተነ የመንኮራኩሩ ክፍልና ተቃጥሎ የተበጣጠሰ የኮሞሮቭ አካል ብቻ ነበር ያገኙት። ጋጋሪን ከነፍስ አድን ቡድኑ እኩል ነበር የደረሰው። እናም አቅፎ የሸኘውን የጓደኛውን አካል በአደጋው ተቃጥሎ የከሰለውንና የተበታተነውን አካል ከቡድኑ ጋር በመሆን እያነባ ሰበሰበ። የኮሞሮቭ በአሰቃቂ ሁኔታ መሞቱ የሶቪየት ኅብረትን አስደነገጠ። ነገር ግን በለመዱ ፕሮፓጋንዳቸው እውነታውን በማጣመም ለዓለም ሌላ ታሪክ ለመናገር ሞከሩ። እንደ ሶዩዝ አንድ አይነት አደጋ ባይሆንም ሶቪየቶች ብዙ የጠፈር አደጋዎችን ከዓለም ደብቀዋል። ለምሳሌ ገና የመጀመሪያዎቹ ወደ ጠፈር ሙከራ በሚደረግበት ወቅት መንኮራኩር ሲያስወነጭፉ መንኮራኩሩ ፈንድቶ ውስጥ የነበሩት ጠፈርተኞችና በአካባቢው የነበሩ ከ600 በላይ የጠፈር ጣቢያ ሰራተኞች በአሰቃቂ ሁኔታ ሞተዋል። የሶቪየት መሪዎች አብዛኛውን የጠፈር ጉዞ ሙከራዎችን በድብቅ ያካሄዱና ከዛ የተሳካውን ብቻ ለዓለም ይፋ ያደርጉታል። የሶዩዝ አንድ ግን እንደ ሌሎቹ ጉዞዎች በድብቅ የተደረገ አልነበረም። እውነቱ ለ50ኛ የኮሚኒዝም አብዮት ክብረ በዓል ማጀቢያ ስለነበር መርሃ ግብሩ ቀጥታ በሬዲዮና በቴሌቪዥን ይተላለፍ ነበር። በተጨማሪም ሶቪየቶች በጊዜው ከባድ የሆነውን ጠፈር ላይ ሰዎች ከአንዱ መንኮራኩር ወደ ሌላኛው መንኮራኩር በመንቀሳቀስ ቦታ እንዲቀያየሩ በማሳየት ከአሜሪካ በልጠው ለመታየት ይፈልጉ ስለነበር ሁነቱ ዓለም እንዲያውቀው አድርገዋል። በዚህም ምክንያት የሶቪየት ሕዝብ እንዲሁም ወሬውን የሰማ የዓለም ሕዝብ የጉዞውን መጨረሻ በጉጉት ይጠብቅ ጀመር። ነገር ግን በቀጥታ ስርጭት ይዘግቡ የነበሩ የሶቪየት ሚዲያዎች ልክ አደጋው ሲከሰት ምንም እንዳልተፈጠረ ትኩረታቸውን በዓሉ ላይ ብቻ አደረጉ። ከዚያም ከአንድ ቀን በኋላ ዜናውን አጣመው መንኮራኩሩ ተልእኮውን ጨርሶ በሰላም ወደ ምድር አርፏል። ነገር ግን ኮሞሮቭ በመንኮራኩሩ ማረፊያ ወቅት በተነሳ እሳት የተወሰነ የመቃጠል አደጋ ስላጋጠመው ሆስፒታል ሕክምና እየተደረገለት ነው ብለው መግለጫ ሰጡ። ከቀናት በኋላ ሆስፒታል ውስጥ ሕክምና እየተደረገለት መሞቱን ለዓለም ተነገረ። ነገር ግን የሶቪየት ሕዝብ በተለያዩ አካላት ሾልኮ በወጣው መረጃ እውነታውን አውቆታል። እናም ሕዝቡ መንግስታቸው የጠፈርተኞችን ደህንነት ከመጠበቅ ይልቅ ታይታ ላይ ብቻ በማተኮሩ ብርቅዬ ልጃቸውን ስላሳጣቸው ተበሳጭተው መራር ሐዘን ውስጥ ገቡ። አብዛኛው የዓለም ሚዲያ በኮሞሮቭ ጉዳይ የሶቪየት ኅብረት ሚዲያዎችን ማመን ተሳነው። በተለይ የአሜሪካ ሚዲያዎችና የአሜሪካ መንግስት የሶቪየት ሚዲያዎች የሚዘግቡት ነጭ ውሸት እንደሆነ ያውቁ ነበር። ምክንያቱም ኢስታንቡል አቅራቢያ በሚገኘው በአሜሪካ የስለላ ጣቢያ ኮሞሮቭ ከሶቪየት የጠፈር ጣቢያ ጋር የነበረውን ግንኙነቶች ጠልፎ ይሰሙ ነበር። በጠለፉት የሬዲዮ ድምፅ ኮሞሮቭ እጅግ ተናዶ እያለቀሰ የጠፈር ፕሮግራሙንና ለሞት የዳረጉትን የሶቪየቱን የወቅቱ መሪ ብሬጅኔቭን ሲረግም ነበር። የሶዩዝ አንድ አደጋ የሶቪየት ኅብረት ለውጦች እንድታደርግ አስገድዷታል። መሐንዲሶች በሶዩዝ የጠፈር መንኮራኩር የነበሩትን ችግሮች አስተካክለዋል እና የወደፊት ተልእኮችን በማዘግየት ደህንነታቸውን ለማረጋገጥ ተሰራ። በተጨማሪም አደጋው በሶቪየት ኅብረት የጠፈር ምርምር ተቋም ውስጥ ግልጽ አሰራር እንዲሰፍን መንገድ ከፍቷል። ነገር ግን አደጋው ጥሎት ያለፈው ጠባሳ በጣም ከፍተኛ ነበር። የኮሞሮቭ ሞት ጓደኛውን ዩሪ ጋጋሪን በእጅጉ ጎዳው። ጋጋሪን ስለ ተልእኮ አደጋ መንግስትን ለማስጠንቀቅ ሞክሮ ነበር። ኮሞሮቭ ከሞተ በኋላ ጋጋሪን የጠፈር ፕሮግራም መሪዎችን የበለጠ ተቺ ሆነ። በሚያሳዝን ሁኔታ ጋጋሪን ከአንድ ዓመት በኋላ በአውሮፕላን አደጋ ሞተ። እናም የሶቪየት ኅብረት ሁለት ታላላቅ ጀግኖቿን በተከታታይ አጣች። የቭላዲሚር ኮሞሮቭ ታሪክ በጀግንነትና መስዋዕትነት የደመቀ ነው። ተልእኮው አደገኛ እንደሆነና ሊገድለው እንደሚችል እያወቀ ነበር ጓደኛውን ለመጠበቅና አገሩ የጣለችበትን ግዴታ ለመወጣት ወደ ጠፈር የበረረው። የእሱ ሞት ፖለቲካን ከሰዎች ሕይወት በላይ ማስቀደም ከፍተኛ አደጋ እንዳለው ያስታውሰናል። በተጨማሪም የእሱ ታሪክ ለሐቀኝነት፣ ለግልጽነትና ለሰው ሕይወት ዋጋ እንድንሰጥ ያስተምረናል።
ውድ የወግ ፍሌክስ ቤተሰቦች ስለ ቭላድሚር ኮሞሮቭ ታሪክ ምን ያስባሉ? የከፈለው መስዋዕትነት በከንቱ ነበር ወይንስ ለወደፊት ጠፍር ምርምር ደህንነቱ የተጠበቀ እንዲሆን መንገድ ጠርጓል? በታች በአስተያየት መስጫው ሀሳቡን ይጻፉልንና በተጨማሪ አስደናቂና ያልተነገረ የዓለማችን ታሪኮች ላይክና ሰብስክራይብ ማድረጉን አይርሱ። ሰላም።